ፊልሙ የሚጀምረው ሆልደን ከኮሌጅ ተመርቆ ወደ አባቱ ቤት ሲመለስ ነው። ሆኖም ከሰራተኛዋ በስተቀር በፍቅር የተቀበለው ሰው አልነበረም። አባቱም ትልቅ ሰርፕራይዝ እንዳለው ይነግረዋል። ሰርፕራይዙ ሆልደንን አጓጉቶታል። አባቱ ፕራይስም አዲስ ሴት ያስተዋውቀዋል። ልጅቷ ወጣትና ቀልብ የምትስብ ናት። ሆኖም ግን ሆልደን ለእርሱ ትልቅ አስደንጋጭ ሰርፕራይዝ ነበር። ምክንያቱም የሆልደን እናት ከሞተች ዓመት አልሞላትም። አባቱ ፕራይስ አግብቶ ሲጠብቀው ያልጠበቀው ነገር ነበር። የሆልደን አባት የሆነው ፕራይስ በከተማው እጅግ በጣም ሀብታም ከሚባሉት ቀዳሚ ነው። በሀብታሞች መሃል የሚጫረቱት ውድ ጌጣጌጦች ለፕራይስ እጅግ ትናንሽ ስጦታዎች ናቸው። ሆኖም በከተማው ታላቅ ባለዝና ነው። ሆልደን ካትሪንን ካያት ቀን ጀምሮ በጣም የተሳበ ይመስላል። በተመሳሳይ እድሜ ስለሚገኙ የካትሪንንም ቀልብ ሳይስብ አልቀረም። የካትሪን አስተያየት ሆልደንን ፍቅር ውስጥ እያስገባው ነው። ፕራይስ እንደ ልጁ የሚሳሳላት መኪና ለካትሪን ብቻ ስለምትፈቀድ እንሽራሽር በሚል ምክንያት ሆልደንን ይዛው ትወጣለች። ሆኖም መጠጥ ቤት ይዛው ትሄድና ሁለታቸውን ከጠጡ በኋላ ፍቅር ሰርተው ይመለሳሉ። ሲገቡ ፕራይስ እየተመለከተ ነበር። መሸራሸራቸው ቤተሰባዊ ፍቅር ነው በሚል ይዞታል። መኪናው በሆልደን እጅ ስላያት ግን እጅግ ስለተናደደ በጨዋታ አስመስሎ ሁለተኛ እንዳይነዳት ሆልደንን ያስጠነቅቀዋል። ሆልደን እንደ አባቱ ፕራይስ የሚጠላው ሰው የለም። ምክንያቱም አባቱ ፕራይስ ራስ ወዳድ ከመሆኑ የተነሳ እናቱን በህመም ውስጥ ሳለች ችላ በማለቱ ህይወቷ ሊያልፍ ችሏል። ሆኖም ፕራይስ በሰው ፊት ጨዋ ለመሆን ቢሞክርም ከጨዋነቱ ባሻገር ያለው አረመኔ ባህሪው አሳምሮ የሚያውቀው ልጁ ሆልደን ብቻ ነው። በአንድ ጠዋት ታዲያ ፕራይስ ካትሪንን ሊያገኛት አልቻለም። አዳሯን እንዳልመጣች ለሆልደን ሲነግረው ሆልደን ግን እንዳላያትና ተኝቶ ገና አሁን መንቃቱ እንደሆነ ይነግረዋል። ካትሪን ግን ከሆልደን ጋር አብራው ነበር ያደረችው። ከዚህ ቀን በኋላ ታዲያ ፕራይስ ካትሪንን መጠርጠር ይጀምራል። በጨረታው መሃልም ስትንሸኳሸክ ስላያት ብቻ የማገጥ ሽቢ ነው በማለት ሊገላት አስቦ ነበር። ልጁ ሆልደን ስላለ ግን አልደፈረም። ሆኖም በተፈጠረው ምክንያት አድርጎ ሆልደን ደህንነቷን ስለጠየቃት የእርሷን ቀልብ መሳብ ችሏል። ከዚህ ቀን በኋላ አብረው ማምሸትም አብረው መተኛትም ጀምረዋል። ካትሪን ፕራይስ ስራ እስኪሄድ ጠብቃ ከሆልደን ጋር ጊዜ ለማሳለፍ ትጓጓለች። ሆኖም በአንድ ማታ ፕራይስ የሆልደን የስራ ምኞቱን ይጠይቀዋል። ሆልደንም አርኪቴክቸር የመሆን ፍላጎት እንዳለው ይነግረዋል። ፕራይስ ግን ይህንን ምኞቱን እንደሚጠላውና ከዚህ ጠባብ አስተሳሰብ እንዲወጣ አጥላልቶ በነገረው ጊዜ ሆልደን በጣም ስላዘነ ወጥቶ የራሱ ቤት ይከራያል። ከቀናት በኋላ ሲመለስ ግን አባቱ ሞቶ ያገኘዋል። በዚህም ምክንያት ታዲያ ፖሊሶች ማጣራት ይጀምራሉ። ስለ ሆልደን እና ካትሪና ግንኙነት የሚያውቀው አንድ ሰው ብቻ ነበር። እሱም ትሬቮር ብቻ ነው። የአባቱ የቅርብ ጓደኛ ሲሆን አባቱ ከተገደለ በኋላ ካትሪናና ሆልደን እቤቱ ስላደሩ እየተሳሳሙ የሚያሳይ የቪዲዮ ቅጂ ነበረው። ሆኖም ትሬቮር ለአባቱ መገደል ሆልደንን ጠርጥሮታል። ጉዳዩም ወደ ፖሊሶች ይወስደዋል። ፖሊሶች ግን እስካልተጣራ ድረስ ሆልደንን ሊያስሩት አልፈለጉም። ያንን ክስተት ከተፈጠረ በኋላ ሆልደንና ካትሪና መተማመን አልቻሉም። ካትሪን መበሳጨት ትጀምራለች። አልፎ አልፎ ሽጉጥ ይዛ ትንቀሳቀሳለች። ሆልደን የአባቱ ገዳይ እርሷ እንደሆነች ሙሉ በሙሉ አምኗል። ምክንያቱም ለመማገጥ ያልተቸገረች ለመግደል ማታመነታም ብሎ ነው። ሆኖም የያዘችው ሽጉጥ በመንጠቅ በቦክስ ከመታት በኋላ አዲሷ ጓደኛውን ወደ ጫካ ወስዳ ተኩሳ እንድትገላት ትዕዛዝ ይሰጣታል። ምንም እንኳ ያስተዋወቀቻቸው ራሷ ካትሪና ብትሆንም ካትሪና ከዛ ቀን በኋላ በግንኙነታቸው እየቀናች ነበር። ሆኖም የሰጣት ትዕዛዝ ተኩሳ እንድትገላት ቢሆንም ሳትገላት ውሃ ውስጥ ታስገባታለች። ይህን በማድረጓ ሆልደን ቢናደድም ሞታለች ብሎ በማሰብ ቤቱ ገብቶ አረፍ ይላል። በቀጣዩ ቀን ታዲያ ሆልደን ቤቱ ተቀምጦ ሳለ ካትሪን ከኋላ መታ ተኩሳ ትከሻውን ትመታዋለች። ሆልደንም ነፍሱን ለማዳን እየሮጠ ሳለ ገደሉ አፋፍ ሲደርስ ይቆማል። ይህንን አጋጣሚ ተጠቅማም እግሩን ትመታዋለች። ጭንቅላቱን ልትመታ ባሰበችበት ቅጽበት ግን ሆልደን ወደ ቤቱ ከመግባቷ በፊት ወደ ፖሊሶቹ ደውሎ ስለነበር ከኋላዋ ሽጉጥ ተተኩሶባት ካትሪና ትሞታለች። የአባቱ ገዳይም ካትሪን ነች ብለው ፖሊሶቹ ስለወሰኑ ሆልደንና ጓደኛው ነፃ ሆነው የሚጨርስ ነው። ነገር ግን ሆልደን ለበቀል እንደመጣ ማንም የሚያውቅ አልነበረም። አባቱን በመመረዝ በሴራ የገደለው ራሱ ሆልደን ነበር። ካትሪና ለምን እንዲህ እንዳደረገ ስትጠይቀው የአባቱ ራስ ወዳድነት እናቱን እንዳሳጣው ይነግራታል። እንዴት ታዲያ ካትሪን ሲገላታል ካላችሁ ደግሞ በገዛ አባቱ ላይ ከልጅ ጋር ስለማገጠች ዋጋዋ እንደሆነ አስቦ ነበር። ሆኖም ሆልደን የአባቱን የማትነካው መኪና በነፃነት መንዳት ችሏል። ፊልሙ እጅግ አጓጊና መሳጭ ፊልም ነው። ከወደዱት እንደተለመደው ላይክ ማድረግ እንዳይረሱ። በየቀኑ አዲስና መሳጭ ፊልሞች እንዲደርሷችሁ ሳብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቀጣይ በሌላ ፊልም እስከምንገናኝ ቸር ቆዩ።